ህገወጥ የጦር መሳሪያን በተመለከተ ጤና ይስጥልን ነገረ ፈጆች ነን። በተሻሻለው የኢፌድሪ የጦር መሳሪያ አስተዳደርና ቁጥጥር አዋጅ ቁጥር 1177/2012 ዓ.ም የተከለከሉ ተግባራት ሲል በአንቀጽ 4 ከቁጥር 1 ስር እንደተመለከተው ማንኛውም ሰው የጸና ፍቃድ ሳይኖረው ማንኛውንም አይነት የጦር መሳሪያ መደበቅ፣ መሸጥ፣ መገልገል፣ መግዛት፣ ማስወገድ፣ መጠገን እንዲሁም ደግሞ ማንኛውንም ተግባራቶችን ማከናወን የተከለከለ ነው ሲል ይኸው አዋጅ አንቀጽ 4 ከቁጥር 1 ስር በግልጽ ያስቀምጥልናል። እንዲሁም በአንቀጽ 22 ከቁጥር 2 ስር በወንጀል ተጠያቂነት በሚል አርዕስት ስር እንደተመለከተው ማንኛውም ሰው በዚህ አዋጅ የተመለከተውን ክልከላና ግዴታ በመተላለፍ የጸና ፍቃድ ሳይኖረው ማንኛውንም አይነት የጦር መሳሪያ የደበቀ፣ ያስቀመጠ፣ የተገለገለ፣ የሸጠ፣ ያስወገደ፣ የገዛ፣ ያዘዋወረ፣ በማናቸውም መንገድ የያዘ ወይም ደግሞ በማናቸውም መንገድ ያስተላለፈ እንደሆነ እስከ 3 ዓመት በሚደርስ ቀላል እስራትና ከ5000 ብር እስከ 10000 ብር በሚደርስ የገንዘብ መቀጮ ይቀጣል ሲል ይኸው አዋጅ በግልጽ ያስቀምጣል። ታዲያ ከላይ የጠቀስኳቸውን ተግባራቶች የሚያስከትሉትን የወንጀል ኃላፊነት ከግምት ውስጥ በማስገባት ራስዎን ከወንጀል ኃላፊነት ይቆጥቡላለሁ። እንዲሁም ይህ መልእክት ያስፈልገዋል ለምትሉት ሰው ሼር በማድረግ መረጃውን ያጋሩ። እነዚህንና መሰል ጠቃሚ መረጃዎችን ይደርሰው ፎሎ በማድረግ ቤተሰብ ይሁኑ። ቸር ሰንብቱ።